السلام عليكم ورحمة الله وبركاته። በዓለም አቀፍ ደረጃ ስሙ የገነነ አንድ ታዋቂ የቀዶ ጥገና ሐኪም ነበር፣ ዶክተር ኢሻን። ዶክተሩ በሕክምናው ዓለም ባሳየው ልዩ ብቃት ምክንያት ትልቅ ሽልማት እንዲቀበል ወደ አንዲት የውጭ ሀገር ጥሪ ተደረገለት። ዶክተሩ በሰዓቱ ተገኝቶ ሽልማቱን ለመቀበልና ንግግር ለማድረግ በከፍተኛ ጉጉት ወደ አውሮፕላን ማረፊያ አመራ። ጉዞው እንደጀመረ ግን ያልታሰበ ነገር ተከሰተ። አውሮፕላኑ አየር ላይ ያለ ሰማዩ በድንገት ተቆጣ። ከባድ ነጎድጓድና የመብረቅ ብልጭታ አውሮፕላኑን ያናውጠው ጀመር። በቴክኒክ ብልሽትና በአየር ሁኔታው አስከፊነት ምክንያት አብራሪው አውሮፕላኑን በአቅራቢያው በሚገኝ አነስተኛ መንደር ውስጥ ለማሳረፍ ተገደደ። ዶክተር ኢሻን በሁኔታው ክፉኛ ተበሳጨ። ሽልማት እየጠበቀ እንዴት እዚህ ገጠራማ ቦታ ሰዓቴን አጠፋለሁ በማለት አጉረመረመ። ወደ ሽልማቱ ለመድረስ ባለው ጥልቅ ፍላጎት አንድ መኪና ተከራይቶ ጉዞውን ቀጠለ። ነገር ግን ብዙም ሳይሄድ ዝናቡ ይበልጥ በረታ። መንገዱን በጭጋግ ተሸፈነ። ዶክተሩ መንገዱን ስቶ ለሰዓታት ሲንከራተት ቆይቶ በመጨረሻም አንዲት አሮጌ ቤት አገኘ። ደክሞትና ርቦት ስለነበረ ቤቱን አንኳኳ። አንዲት አሮጊት እናት በሩን ከፈቱ። ዶክተሩ ሁኔታውን አስረድቶ ስልክ መደወል እንደሚፈልግ ነገራቸው። እናቲቱ ልጄ ሆይ እዚህ አካባቢ ስልክም ሆነ መብራት የለም፣ ግን ዝናቡ እስኪያባራ ድረስ ግባና ምግብ ብላ፣ ሰላትህንም ስገድና እረፍ አሉት። ዶክተሩ ወደ ውስጥ ገብቶ መብላት ጀመረ። በዚህ መሃል እናቲቱ ሰላታቸውን ሰግደው ሲጨርሱ ከአጠገባቸው የተኛን አንድ ትንሽ ሕፃን እያዩ ረጅም ልብ የሚነካ ዱዓ ማድረግ ጀመሩ። ዶክተሩ አሮጊቷ ትዕግስትና በእምነታቸው ተገርሞ አላህ ዱዓሽን ይቀበልሽ፣ ግን ይህ ሕፃን ማን ነው? ምንስ ሆነሽ ነው እንዲህ የምትለምኚው? ሲል ጠየቃቸው። እናቲቱም በእንባ የታጠበ ዓይናቸውን ወደ ዶክተሩ መልሰው እንዲህ አሉ፣ ይህ ሕፃን የልጅ ልጄ ነው። ወላጆቹ ሞተውበታል። እሱም በከባድ በሽታ እየተሰቃየ ነው። የሀገሪቱ ሐኪሞች በሙሉ ይህንን ሕፃን ሊያክም የሚችለው ዶክተር ኢሻን የሚባል አንድ ትልቅ ሰው ብቻ ነው አሉ። እኔ ግን አቅም የለኝም፣ ደካማ ነኝ፣ ወደሱ መሄጃ የለኝም። ሌሊትና ቀን ግን ያ አላህ አንተ ዶክተር ኢሻን አምጣልኝ እያልኩ ስለምነው ነበር። ዶክተር ኢሻን በድንጋጤ ደረቀ። እንባው በጉንጮቹ መሃል ላይ መፍሰስ ጀመረ። በከፍተኛ ስሜት ላይ ሆኖ እንዲህ፣ እናቴ ሆይ አላህ ዱዓሽን ሰምቶሻል። የአንቺ ዱዓ እኮ ነው አውሮፕላኑን ያስቆመው፣ መብረቁን ያወረደው፣ እኔንም መንገድ አስቶ እስከ ቤትሽ ደጃፍ ድረስ ያመጣኝ ዶክተር ኢሻን ማለት እኔ ነኝ። አላህ ለባሮቹ ያለው እቅድ እጅግ ድንቅ ነው። እኛ ለራሳችን ክፉ የመሰለን ነገር አላህ ለኛም ሆነ ለሌሎቹ ባሪያዎቹ ያዘጋጀው ትልቅ በረከት ይኖርበታል። አላህ ለሚወደው ባሪያው ሁልጊዜም በላጩን ያዘጋጀ። ይህ ታሪክ ካስተማራችሁ ላይክ በማድረግ መሰል ቁም ነገር ያላቸው ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። በሌላ ታሪክ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።